ውሃ ቆጣሪ እኚህ ደግሞ አይሰሙም። ምትመልክ ደንቆሮ እንዴ! ተው ሳለ ቦቢ ምን አንተ ቦቢን ቦዲ ቢልደር ተው አረሳ ወይኔ በላቸው ተው ቦቢ እንመጣ ሰበቦን ይባል እኔም ለስራ እንዴ ምን ተው ቦቢ እንዴ እሺ ተው በቃ ሰበቦን ተው ቦቢ ምንድን ነው ስጋ በፕሮቲን ፓውደር ነው እንደምትበላው ኧረ ተው ቦቢ እሺ የሻይ ልስጥ እንካ እሺ let me get out እሺ ጫማህን ስጠኝ አንተ በግቢ አይደለም እሺ ወንድነት ጀግና የሚያክል ሰውነት ይዘህ እንገናኛለን ችግር የለም እኔ ወንድ ነኝ እሺ ብር ጎሎኝ ነው የቡና ክፈይልኝ በእናትሽ። የገባ ነገር አለ አልገባም ኖ ሲግናል ኧረ በእናትህ አውረድ ወይን ካልቻልክ ኧረ እኔ እችላለሁ በሀገርም እንደኔ የታወቀ ዲሽተር የለም ዛሬ የሀገር ውስጥ ሚዲያ ለምን እንደጠመመብኝ አላውቅም የገባ ነገር አለ አሁን አልጀዚራ እኮ ነው የገባው እናቱን በቃ የአልጀዚራውን ብቻ ሳንቲም ሲጠኝ እኔም ቀኑን ሙሉ ፈጀው ሊዳ አይዞ ነበር በቃ አይዞ አንተ ከዛም ያከጣራ ላይ ምን ያዘልላል እንዴ ሲኳኮነች ስማ እኔ ቴኳንዶ ነው ማስረው ሳቦው ምንኝ ብያት ዲሽ እየሰራው ሰው ግቢ ላይ አላየኋት ዘለልኩት አልኩ ወገቤ ሄጄ ውሻ ቤት አይዞ ራሷን መጣች ወይ ማም ኧረ ደህና ነኝ ቴኳንዶ ማሰለጥናቸው የክብር አንድ ሰው ቶምበ ቻሮት አስተጋውስ ከዛ ሂሳብ ልውሰድ እትዬ ዙፋን 3 ሳምንት ቆሻሻ አልከፈሉም 230 ብር ነው የመጣው በቀደም መጣ ልጆት የሉም ብሎ ነው ሰብራ እንዴ ቃልዬ ምን ትሰራለሽ እዚህ ያክስቴ ቤት ነው አልምጣ ካንዳና መጣሽ እሺ የኛ ሽቶናስ መጭላኪ እና ያው ነው ቆሻሻ ሰብስበን ሽቶ እዚህ ከኬሚካል እየወሰድን ቆሻሻ አንድ ላይ ያደረግን በርባሪ መጀመሪያ ማለመንኩም ነበር አይደለም ቃልዬ የኔ እናት አንዴ ብቻ ስሚ አንዴ ብቻ ስሚ ምንድነው ብሩን ተቀበይልኝ 230 ቃልዬ እናቴ ስጋ አይነጥለም በመቀበልሽ ይቀበልሻል አንዴ ሲጀመር ቆይ እናቴ ደውልስ እማ ደውይላት እንላይ ልትለኝ ነው ደውይላትማ ወይኔ በላቸው እና እኔ ጊዜ የለኝም ባይዘወይ ማለት ነውና የደወለልሽ ሰው የለም በውሳኔሽ ባይዘወይ እኔ ምንም እማ ኧረ ደውይላትማ እይነችንና ዛሬ የቀድሞ ፍቅረኛችን ቤት ሄደን እንጸጸታለን ተከታተሉ
አንቺ ጥሩ ሴት ነሽ። ችግር የለውም። እውነት እኔ ለአንቺ ቃል ገብቼ ሌላ ሰው በማግባቴ ጸጸት። ችግር የለውም። እውነት ለአንቺ ነበር እኮ ቀለበት ያደረኩልሽ። ችግር የለውም። አንቺ እንደሌሎች ሴቶች አይደለሽም። አልወደድሽብኝም። ችግር የለውም። እውነት ይቅር ብለሽኛል። ቀለበቱና ኦኬ በሱ እኮ ነው የማገባው። እውነት እውነት እጅንችንና ቀለበቱን መልሳ ጣቴን ልትወስድ ነው። ሄደው አስመላሽ ወርቅ ቤት መጣለው። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ አልሙዝ ሄሎ አረፈ ወይኔ አጎቴ ወይኔ አረፈ አጎቴ አረፈ። እርሱንስ ቀርቶ እንዴት ነው በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻ እንጨርሳታ ቅርጿን እንትሯን ቀርጧን እቺ በገታ አዘለና ውጣለኝ አንተ በስበኩላይ ምንድነው? በእናትህ እንቅልፍ መተኛት አልቻልኩም። ኧረ በጣም ነኩታለህ በእናትህ። እሺ ቅርጽ ብቻ እኮ ነው የቀረበን። እሺ ደስ ይላል። ሄሎ አያቴ ምን ሆነ? የራስቸው ጉዳይ እንዴ